ሉሊት የመሲ ስልኳን እንድትሰጣት ጠየቀቻት። መሲ ግን ስልኳ ተሰጣት ይሆን አትሰጣትም ይሆን በጣም ፈርታለች። እኔ ግን ያው ወይ የምትወረውረው ወይ የሆነ ዘዴ የምትፈጥር ይመስለኛል። ምክንያቱም እሷ ተደብቃ ስታወራ ብዙ ነገር ስለቀረጸቻት በቃ ከዚህ በኋላ ማስታወስ እንደምትችል ስለምትጋለጥ የሆነ ነገር የምታደርግ ይመስለኛል። ሌላው እንግዲህ ኑንያት ልካታለች። በላካችበት ደግሞ እንድትጠለፍ አደረገች ማለት ነው። ይሄ ያደረገችበት ገና ለገና የሰውየው ልጅ ስለሚመጣ እሱን እንዳያገባት እንዳያት ስለፈለገች ነው ማለት ነው። ይሄ ነገር ግን እኔ አቤል ስላየ ስትልካት እሷን የሚጠረጥራት ይመስለኛል። ምክንያቱም ልክ እንደወጣች ቴክስ ስትደራረግ አይተዋታል ማለት ነው። ከንግግሮቿም አንዳንድ ነገር ሲያስተውላት ነበረ ማለት ነው። እንግዲህ ቀጣይ ያው እንዴት ይሆናል የምንለው አብረን ምና ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን አይሻ ነኝ። እንግዲህ ያው እንግዳ ድራማ እንደምታዩት ነው ማለት ነው። የመሲ እንደዚሁም ደግሞ የኤልሻዳይ ጓደኛ በተደጋጋሚ ቤት ትመጣለች። በነገራችን ላይ የእሷ መምጣት በብዛት እንድትጠረጠሩም ያደርጋል ማለት ነው። በቴክስት ወይም ደግሞ መሲ መውጣት የምትችል ከሆነ እንድትወጣ ቢነጋገሩ የተሻለ ነበረ ማለት ነው። እንደውም ቀድማ ሉሊት የምትይዛቸው ይመስል ነበረ። ያው በአሁን ኤልሻዳይን ብጠረጥራትም ማለት ነው እኔ ፈልገሽ ነው ወይስ መሲ ፈልገሽ ነው የምትመጪው ብላ ስትላት ነበረ ማለት ነው። እና መምጣቷ ያው ብዙ አግባብ አይደለም፣ ቶሎ የእሷ መጋለጡ ያው እስካልተፈለገ ድረስ ማለት ነው። ሌላው እንግዲህ ያው መሲ አንዳንድ የምታደርጋቸው ነገሮች እንደኔ የሆነ በቃ በተለይ እንዳሁን እህትዮ ይኸው አስያዘቻት ማለት ነው። ይሄ እንዳይፈጠር እንድትጠነቅቅ የሉሊት የምትሰራቸው ክፋቶች ይሄ ነገር ሁላ እንዴት እንደተከሰተ እንዴት እንደሆነ መናገር ነበረባት። ምክንያቱም ልጅቷ አስተዋይ ልጅ ናት ኑንያት። ምክንያቱም ከቤት ስትልካት ራሱ እነዚህ ልካኛለች ልወጣ ነው በስትክክል ግን እንደምታስታውስና እንዳረሳች ይሄ ነገር ያደረገችው ለዘዴ እንደሆነ ብትነግራት ከቤት ራሱ ተልካ ስትወጣ ትነግራት ነበረ። እንደዚህ ልካይ ነው የምወጣው መጣሁ ወይም ደግሞ ልውጣ ወይ ብላ ተጠይቃት ነበረ ለመሲ። ግን መሲ በራሷ መንገድ ነገሮች ለመፍታት እየሞከረች ነው፣ ግን አትችለውም፣ አትፈታውም ማለት ነው። እንግዲህ እንዳያችሁት እሷ ገና ለገና ጠረጠረቻት። በፋይሎቿ ብቻ ስለጠረጠረቻት ስልክሽን አምጪው ስልክሽን ማየት እፈልጋለሁ አለቻት ማለት ነው። ስልኳ ላይ ቪዲዮ ቀርጻለች። እጅግ በጣም ከባድ ነው። እውነት ትሰጣታለች ወይስ ትሰብረዋለች ወይስ ፓስወርዱ ስለቀየረችው ፓስወርዱ ረሳሁት ትላለች፣ አላውቅም። ነገር ግን ረሳሁት ብትልም ያው ስልክ ቤት ወስዳ ልታስከፍተው ትችላለች፣ ተናዳ ያው ከሰበረችው ካልሆነ በስተቀር ማለት ነው። ያው ፋይሎቹ እንዳነሳችሁ ይጠፋሉ፣ ነገር ግን ቢያንስ እንዳታቀባት ያደርጋል ማለት ነው። ሌላው እንግዲህ የኑንያት ነገር ነው። ኑንያት እንግዲህ ገና ለገና የባልዋ ልጅ እንዳያገባት ያ ይመጣል የተባለው ልጃቸው እንዳያገባት ነው ኦልሬዲ ያው እንድትያዝ ያደረገችው። ያ ከሷ ጋር አብሮ የመጣ ልጅ ያውቁታል ሁላቸውም፣ መሲም ታውቀዋለች። እንደዚሁም ደግሞ የመሲም እናት የመሲም እህት ያውቁታል። ግን እሱ እንደማያውቁት ነው የሆነው። በነገራችን ላይ እኔ ይሄ ከሷ ከሉሊት አንድ ላይ ያው የሷ ክፋት የሚሰራላት ልጅ የሆነ ቀን የሚያጋለጣት ወይም ደግሞ የሆነ ጥቅም ስለፈለገ ነው እንጂ የሆነ ቀን ራሱ ገና ይሄ ያደረግሻቸው ነገሮች በሙሉ አጋልጥሻለሁ፣ ይሄን አክል አምጪ፣ ይሄን አክል ክፈይ ብሎ በራሷ የሚነሳባት ነው የሚመስለኝ። ለምን አንዳንዴ ሲታይ ማለት ነው። ሌላው ኑንያት መያዙ ወይም ደግሞ መጠለፉ አስፈላጊ እንዳልሆነ ሲከራከርላት ነበር። ያ ማለት ያው በደንብ ያቃታል ማለት ነው። እንደማያቃት ሆነ። እናትዮም ራሱ እንደሚያቃት የሆነው ታውቃለህ ምናምን ስትለው እንደማታውቀው ነገር አድርጎ ሰው ተመሳስሎብሽ ሊሆን ይችላል ምናምን ነገር አላት። እና እኔ ደግሞ በደንብ እንደሚተዋወቁ እርግጠኛ ነኝ ማለት ነው። እንግዲህ ሌላው የአቤል ነገር ነው ማለት ነው። እንግዲህ አቤል ያሳዝናል። ራሱ ደነገጠ ልጁ ማለት ነው። እንግዲህ እውነት ይዘገያል እንጂ አይጠፋም፣ ይወጣል። አባቴ ማን እንዳስገደለው በሲው ላይ ማን ይሄን ያክል እንዳደረገ አንድ ቀን ማወቅ አይቀርም። አሁን እሱም ሞተዋል። ነገር ግን ከሱ የሚፈልጉት ነገር የሚያገኙ ሰዎች ግን ተደስተው ነው ያሉት። ይደሰቱ እንጂ እኔ ያልተዋቸው ምናምን ነገር ብሎ ነው ያለው ማለት ነው። እና እጅግ በጣም እውነትም ቁራጡ ሆኖ ከፈለገ
የአባቱ ገዳይ እሷ እንደሆነች በሆነ ጊዜ መድረሱ አይቀርም ማለት ነው። ሌላው እንግዲህ ቤትህ ብትሸጠው ምናምን ያለችው ነገር የሆነ አይምሮ ላይ እንትን ብሎበታል። ለምን እንደዛ ልትለኝ ቻለች ምናምን ነገር በጣም ነው። ሉሊት እንግዲህ ያው በክፋት አንደኛ ናት። ክፋት ነገሮች ላይ ስለምትችልበትም ይመስለኛል ብዙ ጊዜ ያው የእሷ የምትደረጉ ካስቶች እንደዚህ ሀርድ ነገር ላይ ክፋት ነገር ላይ ምናምን የሚያደርጓት ማለት ነው። እና ሌላው ያው ሰውዬው ነው፣ እጅግ በጣም መልካም ሰው ነው የሉሊት ባል ማለት ነው። ልጅቷ ስነ ምግባርዋ ወይ ደግሞ ያላት ነገር ስለወደዳት ለልጄ ትሆናለች መልካም ትሆናለች ብሎ ሊያናግራት ሲል ነው እኔ ያናግራታለሁ ብላ፣ ነገር ግን ያናገረቻት አሁን የክፋት ጥግ ነው እንጂ እንደ ሰውኛ ራሱ ልጅቷ ስርዓት ያላትና መልካም አስተዋይ ልጅ ናት። ነገር ግን የልጇ ሚስት ብትሆን ይመስለኛል ያው የቀድሞ ሚስቱ ልጅ ይመስለኛል ልጅ ታስበው እሷ ሉሊት ከሱ የምትፈልገው እንግዲህ አይ ቲንክ ሀብቱ ነው መሰለኝ። ሰውየው ገና ለገና ሀብቱ ትካፈላለች። ገና ለገና ከገጠር የመጣች ልጅ እንደዛ የሀብት ማማ ውስጥ ትቀመጣለች ብላ ነው እንደምትወዳት ነገ እንደሚያርፍላት ጠንካራ እንደሆነ ስትነግራት የነበረ ሰምታታለች ማለት ነው እንደዛ ስትል። ምክንያቱም ውሸት ነው ወይ እያስመሰለች ነው ወይ ምናምን ነገር ብላ አለች ማለት ነው እንደዛ ስትል ስትሰማት። ሌላው የኑንያት እናት ወይም ደግሞ ገነት ልጆች ሲመጣ አንገታችሁ ቀን አድርጋችሁ እንዳታዩት ምን እንዳትሉ ብላ አለች። ይሄ ነገር ማን ነው ያለሽ እንደዚህ ምናምን? ጋሼ ነው ያለው፣ ጋሼ ነው ያዘዘው ብላ ትላለች። ማለት አልነበረባት ልጅቷ ሰምተዋለች። ሰውየው መልካም ለሷ ቀናና መልካም ሲያስብ እንደነበረ። ስለዚህ አይ ይሄ ያለችው ራሷ ሉሊት ናት እንደዚህ ያለችው ምናምን ነገር ማለት ነበረባት ማለት ነው። ምክንያቱም ያለችው ሌላ ሰውየው ያለው ሌላ የተናገረችው ጭራሽ ሌላ ስለሆነ ማለት ነው። በአጠቃላይ በጣም ነው እንትን የሚለው ግራ የሚያጋባው። እንግዲህ ሰው ልካት ነው ስትልካት ራሱ ግራ በሚያጋባ መልኩ ነበረ የላከቻት እና ያው እዛ ጋር ራሱ ማስተዋል ይቻላል ማለት ነው። በቃ ግን በአጠቃላይ ግልጽ ቢያንስ ግን መሲ ከእህቷና ከእናቷ ጋር ግልጽ ብትሆን የተሻለ ነበረ። ምክንያቱም ዛሬ ያለችበት ነገር ላይ ላደርስ ትችል ነበረ ምናምን። ሁለተኛ ነገር ደግሞ አሁን እህት ወንድምየው ራሱ ቢኖር እንደዛ ስትልከው አብሮ ተከትሏት ይወጣ ነበር፣ ወይ ደግሞ እኔ ላምጣ ይል ነበር። እርግጠኛ ተመልሶ መምጣቱ አይቀርም። ያው እሱ ጎበዝ ነገር ነው ማለት ነው። በአጠቃላይ ግን ያው እጅግ በጣም የሉሊት ክፋቷ ጥግ ድረስ ነው ማለት ነው በሷ ላይ የምታደርገው። ሌላው ከልጁ ራሱ ለሆነ ነገር እልካታለሁኝ ልክያት ስወጣት ትይዟታላችሁ ብላ ስትል ለትንሽ መስማት ትችል ነበረ። ግን ያው ዞር አለች። ያው ለምንድን ነው የምሰማው ብላ የሆነ ነገር ተደብቀው እያወሩ እንደሆነ የሚያወቀች። ለማንኛውም እስቲ እንግዲህ ያው ቀጣዩ እንዴት ይሆን የምናየው ይሆናል። እናንተንም ሀሳባችሁ ስጡ። እንዴት አያችሁ ትላችሁ?